ለዓመታት የተደበቀው እውነት ዛሬ ይወጣል። እንዴት ነው የሚወጣው? ማንስ እንዲወጣ ያደረገው? በዚህ ቪዲዮ መልሱን ታገኙታላችሁ። ብቻ እስከ መጨረሻው ድረስ አብራችሁን ቆዩ። ይህንን ቪዲዮ ደግሞ ላይክ እያደረጋችሁ ጀምሩት። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ይህንን ቻናል ተቀላቀሉ። ላለው ወደ ቪዲዮ ሱምሩ በድንገት ትወድቅና ከባድ ጉዳት ሲደርስባት የሻንሰላም ቤተሰቦች በፍጥነት አምቡላንስ ይጠራሉ። ወደ ሆስፒታል ይዘዋትም ይሄዳሉ። ቤተሰቦቿ በድንጋጤና በጭንቀት ተውጠው የሆስፒታሉን ኮሪደር ላይ መሯሯጥ ጀመሩ። የሱምሩ ሁኔታ እጅግ አሳሳቢ እንደነበር ያስታውቃል። ዶክተሮች፣ ነርሶች በፍጥነት ወደ ድንገተኛ ክፍል ሲያስገቧት ቤተሰቦቿ በፍርሃት ይከተሏታል። ልጇ ኢሳት በፍርሃት ይዋጥና እማዬ እዚህ ነን እያለ መጮህ ጀመረ። እናቷ ኒሃየትም በሐዘን ተሰብራ በሰዎች ተደግፋ ሱምሩ እያለች ትጣራለች። ልጄ አይንሽን ክፈቺ እባክሽን በማለት መማጸኗን ቀጠለች። የሕክምና ቡድኑ ሱምሩን ወደ ሕክምና ክፍል ሲያስገቧት ቤተሰቦቿ ለመግባት ሲሞክሩ አንዲት ነርስ እናንተ መግባት አትችሉም፣ እባካችሁ እዚህ ቆዩ በማለት መንገዳቸውን ተዘጋባቸዋለች። ልጇ በጭንቀት ግድግዳውን ተደግፎ ፊቱን በእጆቹ ሲሸፍን ሁሉም በከፍተኛ ስጋትና ጭንቀት ውስጥ ሆነው ከበሩ ኋላ የሚሆነውን ለማየት እየሞከሩ ውጤት ይጠባበቃሉ። በዚህ በሆስፒታሉ መተላለፊያ ላይ የሻንሰላም ቤተሰብ በጭንቀት ተሞልቶ ከዶክተሮቹ መልስ ይጠብቃል። ሳሜትም በጭንቀት ተውጦ ባለቤቱ ሱምሩ እንዴት እንደሆነችና ከእንቅልፏ ነቅታ እንደሆነ ሐኪሞቹን ጠየቀ። ሐኪሟም የሱምሩ ሁኔታ የተረጋጋ መሆኑን፣ ነገር ግን በደረሰባት አደጋ ጭንቅላቷ ላይ ጉዳት እንደደረሰባት ገለጸች። ከዛም ታዲያ ሐኪሞቹ ከዚህ በኋላ እንጠባበቃለን፣ ነገ የሚሆነውን ነገር እናያለን አሉ። ታዲያ ይሄ ነገር ሁሉ አልፎ ከ10 ቀናት በኋላ ሱምሩ ወደ ቤት ትገባለች። እናም እንኳን ደህና መጣሽ እያሉ ሱምሩን ተቀበሏት። ቤተሰቡም ሱምሩን አቅፎ ሲሳሳም፣ እሷ ግን በዙሪያ ያሉትን ሰዎች በድካምና በህመም ስሜት እየተመለከተቻቸው ነው። ሱምሩም ታዲያ በቤተሰቦቿ ታግዛ ወደ ቤት ስትገባ ሳሎን ውስጥ የተዘጋጀላትን አልጋ ስትመለከት ገረማት። ሁሉም ነገር በህመሟ ምክንያት እንደተደረገ ሲነግሯት ሱምሩ በቁጣ ተቃወመች። እንደታመመ ሰው መታየት እንደማትፈልግና ይህንን እንዲያቆሙ ነገረቻቸው። ችግሩ እንዳለፈና ዶክተሮቹም ደህና መሆኗን እንዳረጋገጡላትና ምንም አይነት ችግር እንደሌለ፣ ስለዚህ ይህን አልጋ እባካችሁን አንሱልኝ ብላ ጠየቀቻቸው። በዚህ ትዕይንት ደግሞ ሂክመት የሜሌክና የኑህ ነገር ምንም ነገር አልጣማትም። ስለዛም ለማጣራት ፈልጋለች። ታዲያ ሜሌክ ቻክርጃ ፊዚዮቴራፒስት ሆና ወደምትሰራበት ቦታ ሄደች። እንደገባችም ሰላምታ ትሰጥና ፊዚዮቴራፒስቷን እንደምትፈልግ ነገረቻት። ነገር ግን ተቀባዩ ሜሌክ ከዚህ ቦታ ከወጣች በጣም ቆይታለች ስትል አስረዳቻት። ሂክመት ስደነግጥ ከዛም ታዲያ የመጣችበትን ምክንያት ማስረዳት ጀመረች። የዘመዳቸው የቅርብ ጓደኛ በመሆኗ ሰላም ልትላት እንደመጣችና ትንሽም የጀርባ ህመም ስላላት እሱንም ልታይ ነበር የመጣሁት በማለት አስረዳቻት። በመቀጠልም አድራሻዋ ካለ እንድትሰጣት ስትጠይቃት ተቀባዩዋም በስርዓቱ ውስጥ የተመዘገበ አድራሻ መኖሩን ካረጋገጠች በኋላ ሰጠቻት። ሂክመት አድራሻውን ተቀብላ ወደ ሜሌክ መኖሪያ ሰፈር አመራች። ቦታው ላይ ስትደርስ አንዲት ሴት ስታሰጣ ተመለከተቻት። ከዛም ታዲያ የቤት ቁጥሩን እየጠቀሰች ሜሌክ ቻክርጃ እንደምትፈልግ ነገረቻት። ሴትዮዋን ስሟን ስትሰማ አዎ አውቃታለሁ፣ እዚህ የሳኪኒ የልጅ ነበረች፣ ከምንትዮቹ አንዱ የሆነችው ሜሌክን ነው የምትፈልጊው አለቻት። በመቀጠልም አዎ እነሱ ቤታቸው ፈርሷል በምትላት ሰዓት ላይ ሂክመት ደንግጣ ለምን እንደፈረሰ ጠየቀቻት። ሴትዮዋም አያታቸው ሳኪኒ ከሞተች በኋላ ያላቸውን ሁሉ ሽጠው ከዚህ ቦታ እንደሄዱና ቦታው አፓርትመንት ሊገነባበት እንደሆነ ስትነግራት ሂክመት በመቀጠል ስለ ወላጆቻቸው ስትጠይቃት ሴትዮዋ አባታቸው ከእስር ቤት እንዳልወጣና ምንም የማይረባ ሰው እንደሆነ ነገረቻት። ስለ እናታቸው ስትጠይቅ ደግሞ እናታቸው በጭራሽ የለችም፣ ልጆቹ ያው ያለ እናት ነው ያደጉት ትላታለች። ሂክመትም እሺ የእናታችሁን ስም ልትነግሪኝ ትችያለሽ ብላ ስትጠይቃት ሴትዮዋ ለማስታወስ እየሞከረች በሱ ነው የሚጀምረው፣ ሱናይ ሱልጣን እያለች ስታስብ ሂክመት
አውቃ ሱምሩ ስትል ስትጠይቃት ሴትዮዋም አዎ አንቺ ጎበዝ ነሽ ሱምሩ ነው ስትል በዛ አረጋገጠችላት። የሰማችው ሂክመት ፊቷ ላይ የድል ስሜት እየተነበባት በፈገግታ ትሞላና በጣም አመሰግናለሁ ካለቻት በኋላ በልቧ እንዲህ ስትል አሰበች። ሱምሩ ቆይታ ያለሽ እሰራልሻለሁ እያለች በውስጧ ማብሰልሰል ጀመረች። ከዛም ታዲያ ሂክመት ወደ ቤቱ ትመለሳለች። ውሳኔዋን የወሰነችው ሂክመት ከዚህ በፊት ከሳሚት ውጪ የወለድሻቸውን ልጆች ሜሌክና ኑህ ልጆችሽ እንደሆኑ አውቃለሁ ብላ ትነግራታለች። ሱምሩም ይህንን በምትሰማበት ሰዓት ላይ በጣም ትደነግጣለች። ታዲያ ነገ የቤቱን ድርሻ ወደ እኔ ስም ካላዘዋወርሽ ይሄንን ጉሪሽን እዘረግፈዋለሁ ትላታለች። ሱምሩም በድንጋጤ እባክሽን ሂክመት እንደዚህ አታርጊ፣ እባክሽን አትናገሪ፣ አርጊልኝ ያልሽው ነገር በጣም ከባድ ነው በምትላት ሰዓት ላይ ሂክመት እንዴት ይህን ነገር እኮ የያዝሽው የአባቴ ቤት ነው፣ ይሄ የአባቴ ውርስ ለእኔ ነው የሚገባው እንጂ ለአንቺ አይገባም ትላትና ከክፍሉ ትወጣለች። በሁኔታው ክፉኛ የተረበሰችው ሱምሩ አልጋ ላይ ቁጭ ትልና በሀሳብ ትወጣለች። የተፈጠረውን ነገር በስውር ስትከታተል የነበረችው እናቷ ኒሃየት እየተጠላደፈች ወደ ክፍሉ በመግባት ሂክመት ምን እንዳለቻት ጠየቀቻት። ሱምሩ እያለቀሰች ሁሉም ነገር ለሳሜት ልትነግረው እንደሆነና የቤቱን ግማሽ ድርሻ እንደምትፈልግ ትነግራታለች። እናቷ ኒሃየት ልጇን እያረጋጋቻት ትገኛለች። ከዛም ለሳሜት ቀጥ ብዬ ልጆች እንዳሉኝ እነግረዋለሁ በምትላት ሰዓት ላይ ኒሃየት እንዴት እንደዚህ አይነት ነገር ታስቢያለሽ ትላታለች። ይህንን ነገር ከ20 ዓመት በፊት አስበሽ ቢሆን ኖሮ በጣም አሪፍ ነበር። አሁን ግን ይህን ነገር ከሰማ እርግጠኛ ነኝ ከቤት ነው የሚያባረርሽ ትላታለች። ከዛም ታዲያ ይህንን የንብረት ውሳኔ ነገ እንድትወስንበት ትነግራታለች። በዚህ ትዕይንት ደግሞ ሂክመትና ሱምሩ በአንድ የመንግስት መስሪያ ቤት ቅጥር ግቢ ውስጥ በተለያየ መኪና ይደርሳሉ። ሱምሩም በቀይ መኪና ውስጥ ሆና በከፍተኛ ጭንቀትና ውሳኔ ማጣት ትወጣለች። ከመኪናው ከመውጣቷ በፊት ለረጅም ጊዜ በሀሳብ ከተዋጠች በኋላ በመጨረሻ ራሷን አበርትታ ወጣች። ሁለቱም ወደ በሬው ሲያመሩ በመካከላቸው ያለው ውጥረት በግልጽ ይታይ ነበር። ሂክመት በድል አድራጊነት ስሜት ፈገግ ስትል የሱምሩ ፊት ግን በሐዘንና በቁጭት ተሞልቷል። ወደ ቢሮ ሲገቡ አንድ ሰራተኛ ተቀበላቸው። ወደ ውስጥ አስገባቸውና ሁለቱም ሴቶች ጠረጴዛ ላይ ሲቀመጡ በመካከላቸው የነበረው ዝምታ የሁኔታውን ክብደት ያሳያል። ከዛም አንድ ሰነድ ወደ ሂክመት ጋር ሄደ። ሂክመትም ያለምንም ማመንታት በፍጥነት ፈርማ ወረቀቱን ወደ ሱምሩ ገፋችው። ከዛም ሱምሩ ሰነዱን ስትመለከት ፊቷ በሐዘን ተውጦ ነበር። በመጨረሻም በከፍተኛ የልብ ስብራትና ምንም አማራጭ እንደሌላት በሚያሳይ ሁኔታ እስክሪፕቶውን አንስታ ፈረመች። ሱምሩ ፊርሟን እንዳስቀመጠች ወዲያውኑ በቁጣና በብስጭት ወንበሯን ገፍታ ቢሮውን ለቃ ወጣች። ሂክመት ግን በድል አድራጊነት ፈገግ አለች። ሰራተኛዋም የይዞታ ማረጋገጫ ምስክር ወረቀቱን ካርታውን ለሂክመት ሰጠቻት። ሂክመትም ሰነዱን በእጇ ይዛ ስትመለከት የሀብትና የስልጣን ሽግግር ከዚህ በኋላ መጠናቀቁን የሚያበስር ነበረ። ሂክመትም ይህንን ድል ካረገች በኋላ ቀጥታ ወደ ታሲን ቤት ትሄዳለች። ወደ ታሲን ቤትም ከገባች በኋላ በሩን ከፍታ ስትገባ ታሲንን እየተጣራች ወደ ውስጥ ገባች። ታሲንም ቤት ውስጥ አለመኖሩን ስትረዳ ቤቱን መዟዟር ጀመረች። ሁሉም በሮች ክፍት በመሆናቸው በጣም ተገርማለች። ደረጃውንም በመውጣት ወደ መኝታ ክፍሉ ገባች። ከዛም ታዲያ አይምሮዋ በጣም ትክክል አልነበረም። ምክንያቱም በግድግዳው ላይ የተሰቀለውን የሱምሩን ምስል ተመለከተችው። ታሲን ሱምሩን ይወዳታል፣ ሂክመትን ግን አይወዳትም። ይህንን በምታይበት ሰዓት ላይ ድግም ትላለች። ከዛም ስልኳን አንስታ ለመቅረጽ ልትል ስትሞክር ስልኳ ባትሪ የለውም። በጣም ትበሳጫለች። ቶሎ ብላ የያዘችውን ኩኪስ ተወረውረዋለች። ከዛም ታዲያ ሱምሩን እንደምትገላት ዝታ ከቤቱ ትወጣለች። በዚህ ትዕይንት ደግሞ ወደ ዋናው ድራማ መተናል። የሻንሰላን ቤተሰብም በእራት መብያ ጠረጴዛ ላይ ተሰብስቦ ይገኛል። ሂክመትም ንግግሯን ጀመረች።
በቤቱ ውስጥ ትልቅ ሚስጥርና ውሸት እንዳለ ትናገራለች። ታዲያ ዛሬ ይህንን ሚስጥር እዘረግፈዋለሁ። በመጀመሪያ ግን ኑህና ሜሌክ ያስፈልጋሉ በማለት እንዲጠሩ ትናገራለች። ከዛም ቶሎ ብለው ኑህና ሜሌክ ወደ ክፍሉ ይገባሉ። ሂክመትም ወደ ሱምሩ በመጠቆም ኑህና ሜሌክ የማን ልጆች እንደሆኑ እንድትናገር ትጠይቃታለች። በቤቱ ውስጥ የነበሩት ሁሉ ድንጋጤ ውስጥ ይገባሉ። ሳሜትም ለሚያስበልጣት ሱምሩ ምንም እንደማታውቅና ዝም እንድትል ይነግራታል ሂክመት። ነገር ግን ሂክመት አላቆመችም። አሁን ተዘረግፈዋለች። ኑህና ሜሌክ የሱምሩ ልጆች እንደሆኑ ትናገራለች። ሱምሩ በድሮ ጊዜ አስተማሪ በነበረችበት ወቅት ላይ እነዛን ልጆች ወልዳ እንደተወቻቸው ገለጸችላቸው። ሁሉም ሰው በድንጋጤ ተዋጠ። ከዛም ጂሃን ብድግ ይልና ሜሌክን ይሄ ነገር እውነት ነው ብሎ መጮህ ይጀምራል። ከዛም ታዲያ ሂክመት የተዘጋጀችው ነገር ስላለ መታወቂያቸውን ታሳየዋለች። አየህ ሱምሩ ይላል ብላ አሳመነችው። ነገር ግን ሂክመት አልታመነችም ነበር። ሳሜት ሱምሩን መጠየቅ ጀመረ። ይህ ነገር እውነት ነው ይላታል። በስተመጨረሻም አመነች። ሱምሩ በእንባ የተራጨች እውነት ነው ብላ ታምናለች። ኑህና ሜሌክ የኔ ልጆች ናቸው። ነገር ግን ይሄ ነገር ሳላስበው አስተማሪነት በምሰራበት ሰዓት ላይ ተደፍሬ የወለድኳቸው ልጆቼ ናቸው ብላ ተናገረች። ይህንን በምትልበት ሰዓት ላይ ሁሉም ሰው በድንጋጤ ይዋጣል። ለዛሬ ይዤላችሁ የቀረብኩት ይህንን ይመስላል። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ።